ስንት አይነት ሰው እንዳለ ታውቃላችሁ? በትንሹ 7 አይነት ጠባይ ያለው ሰው አለ። አንደኛ በጎ ላደረገለት በጎ የሚያደርግ ሰው አለ። መልካም ተደርጎለት መልካም የሚመልስ ውለታ መላሽ የሆነ ሰው አለ። በጣም ብዙ ሰዎች እንደዚህ አይነት ስራ ይሰራሉ። በጎ ነገር ተደርጎላቸው በጎ ነገር የሚመልሱ ሰዎች አሉ። እንዲህ አይነት ጠባይ ያላቸው ሰዎች አሉ። ዋናው ነገሩ እኛ የቱ ጋር ውስጥ ነው ያለው ነው። ሁለተኛው በጎ ተደርጎለት መልካም ነገር ተደርጎለት የሚክድ ሰው አለ። ውለታ ቢስ የሆነ መልካም ነገር ተደርጎለት ከሃዲ የሆነ ሰው አለ። እንዲህ አይነት ጠባይ ያለው ሰው አለ። ሶስተኛው እየተበደለ በደል እየደረሰበት እንዳልተበደለ መስሎ ታግሶ የሚኖር ሰው አለ። ልበሰፊ ነገር አላፊ የሆነ ሰው ተበድሏል፣ በደል ደርሶበታል፣ ግን ይታገሳል፣ ታግሶ ያልፋል። እንዲህ አይነት ጠባይ ያላቸው ሰዎች አሉ። ነገርን የሚያሳልፉ ሰዎች አሉ። አራተኛው በጎ ላደረገለት ክፉ የሚመልስ ሰው አለ። መልካም ነገር ተደርጎለት በምንም ተአምር አጸፌታው ክፋት። ምንድን ነው የሚባለው? ወርቅ ላበደረ ጠጠር፣ እህል ላበደረ አፈር የሚባል ነገር አለ። እኛ የቱ ጋር ነው ያለው? አሁን እንዲህ አይነት ጠባይ ያለን ሰዎች እና እኛ የቱ ጋር ነው ያለነው? አምስተኛው ክፋትን እንደ መልካም ነገር አድርጎ የሚቆጥር ሰው አለ። በህይወቱ ክፋትን እንደ መልካም ነገር አድርጎ የሚቆጥር ሰው አለ። ሰውን መበደል፣ ሰውን ማሰቃየት፣ በሰው ላይ ግፍ መስራት እንደ መልካም ነገር አድርጎ የሚቆጥር ሰው አለ። በጣም መርዝ ነው። በጣም መርዝ። እንዲህ አይነት ጠባይ ያላቸው ሰዎች አሉ። በሰው መውደድ የሚደሰት፣ በሰው ማጣት የሚደሰት ክፉ ጠባይ ብቻ ያለው ሰው አለ። ከክፋት ውጭ ምንም አይነት የማያውቅ ነው። ይሄ ደግሞ በጣም የሚገርም አይነት ጠባይ ነው። ስድስተኛው ምንድን ነው? በጎ ስራ ብቻ የሚሰራ ደግ የሆነ ክፉ የሚባል ነገር የማያውቅ ደግ ነገር ብቻ የሚሰራ በደግነት ብቻ የሚታወቅ እንዲህ አይነት ጠባይ ያለው ሰው አለ። ሰባተኛው ክፉ ሲደረግበት መልካም የሚመልስ ነው። ይሄ ደግሞ ክፉ ይደረግበታል፣ ግን መልካም ይመልሳል። ከአራተኛው ጋር ይገናኛል፣ ግን ልዩነቱ ምንድን ነው? ይሄ ክፉ ያደርጉበታል፣ መልካም ነው የሚመልሰው። ክፉ ያደርጉበታል፣ መልካም ይመልሳል። ሰዎች ጠዋትና ማታ በሱ ላይ ክፉ ሲያደርጉበት የዚህ ሰውዬ ጠባይ ደግሞ መልካም መመለስ ነው። አሁን እኔ የቱ ጋር ነው ያለሁት? የኔ ጠባይ የትኛው ነው ብሎ ራስን መጠየቅ፣ ራስን መመርመር ሰብአዊነት ነው። አመሰግናለሁ።